በጣም አንደኛ፣ በዛ ላይ በጣም ደግ የሆንክ ሰው እውነት ፈጣሪ በእውነት እኔ እንዴት እንደምናገር ቃላት የለኝም። አንድ ቀን ከህሊናዬ ከራሴ አውጥቼ አላቅም በእውነት እግዚአብሔር በሚያውቀው ማለት ነው። ግን ምን ላድርግ በቃ ያለውበት ጥሩ ሁኔታ ላይ ስላልሆነ ነው ወንድሜ። ሆዴን ያመኝ ነበረ፣ ጀርባዬ ታመማል፣ ጎንበስ ቀና ማለት አልችልም፣ የጉልበት ችግር ነበረኝ፣ ሆዴ ተነፍቶ እዛ ነኝ። ውፍረቴን አይተኸዋል አንተ አይተኸኛል እንዴት ወፍራም እንደሆነ ማስፈራት ሴት ነበርኩኝ። በጣም አስፈሪ ሴት ነው የምመስለው። እውነት የሰው ልጅ እንደዚህ ወፍራል እንዴ እስከሚባል ድረስ የነበርኩ ሴትዮ ነኝ። በጣም ሆዴ ቀንሶ ምንድን ያደረግሽው እስከሚሉኝ፣ ምን አንቺ ምን ሰርተሽ ነው ምንድን ያደረግሽው እስከሚሉኝ፣ ጆሮዬን ያመኛል። በቃ ጭንቀት፣ ይሄ ጀርባ የበሽታ አይነት ልንገርህ፣ ደም ግፊት ስንት ጊዜ እንደዛ። አሁን እግዚአብሔር ይመስገን እውነት እዚህ የሚያይ ህዝብ ካለ እውነት ይሞክረውና ውጤቱን ይሄው። የገንዘብ ጉዳይ አይደለም እሱ። በጣም ሰውን የሚረዳ ሰው ነው፣ ሰውን የሚረዳ ሰው ነው። እግዚአብሔርን ነው የሚልሽ። ከሚከፈለው ሰው ለመዳን ሲል ብዙ ነገር ያደርጋል አይደለ? ሕክምና ብዙ ነገር ወጪ። እኔ ስንት ነገር ተንከራትቼ ነው አንዴ ከዛ ከአንተ በኋላ በጣም ጤነኛ ሆኜ ይሄ ምንድነው አፒት ምንድን ነግሬህ ያለው አይደለ? ይሄ እንትን ተገኝቶብኛል ብዬ ዋሽንግተን ተመርምሬ ለሜዲካል ኤፒታይሰስ ሲ ተብዬ ነበረ እና እግዚአብሔር ይመስገን በጣም 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 በእውነት አንድ መናኒ አሁን እዚህ ነኝ ያለሁት። እንደገና አሁን እንግዲህ አላቅም መቼ ምርመራ አርጊ እንደምትለኝ በቃ ምናልባት ብዬ ፍራቻ ውስጥ ስላለ ችግር የለውም እናቴ ጠፍተዋል። እነዚህ በሙሉ ብዙ ጊዜ በምንድን ነው የሚመጡት? በኮንታሚኔትድ የሆኑ እንትን ናቸው። ያንቺ ደግሞ ትልቁ ችግርሽ የነበረ አንጀት ነው። አንጀት ጉበት በደንብ እንዲሰራ መጀመሪያ አንጀት ነው የሚስተካከለው። በዛም ስኳር ችግር ያለባቸው ሰዎች ቆሽትህ አይደለም የምታሳክመው፣ ቆሽትህ በደንብ እንዲሰራ መጀመሪያ አንጀትና ጉበት አስተካከል። ከዛ በኋላ ቀላል ነው። አይኔ ጋር ደይ ነበረ አፒታይሰስ የነበረው በአንተ እና በፈጣሪ ቸርነት አንተ ባልከኝ ነገር እዚህ መመሰክረው ነገም ቢሆን ማለት ነው። ልክ እንደ ጸበል ሄጄ ብዙ በሽታ እንደተፈወስኩት ያንተም ደግሞ እንደዛ ነው። እና ሰው የተደረገለትን እንግዲህ የማይናገር ከሆነ የንፍግነት ነው የሚባለው። ገና ደግሞ ውለታን ለመክፈል እግዚአብሔር ያብቃኝ፣ ጤና ስስቶኝ ከኖርኩኝ ቤተሰቤን እንዳረግ እፈልጋለሁ። እውነቴን ነው የምልህ። በእውነት እኔ ስላንተ ሳይህ ራሱ በቃ የሆነ እምባዬ ነው የሚመጣው። እግዚአብሔር ማየት አቅም የለኝም። አሁን ራሱ እያየሁት ለምን በቃ እና ሰው ለሰው ነው እኮ ሰው ለሰው የሚባል ነገር አለ አይደል? ይኸውልህ አሁን ጊዜው ስለከፋ ሰው የሚተማመንበት ጊዜ አይደለም። እና አንተ እንዴት ሰው አመንክ የሚለው ነገር እኔ ራሴ በጣም እየገረመኝ እንዴት ወይኔ ይሄ ሰውዬ ፈጣሪ ረድቶኝ ነው ወይ ለመዳና ፈቅዶ ይሆን እሱ ጋር የወሰደኝ ወይስ ምንድነው? እንዴት ተረዳኝ? ማን ነው ዛሬ 5 ብር የትራንስፖርት 1 ብር የሚሰጥ የለም። በዛን ሰዓት አንተ ችግር የለም ችግር ካለ ራሱ ምንም ችግር የለም ማለት ለኔ ትልቅ የቤት ስራ በቃ እንዴት በቃ ጭንቅላቴን ታመም ያለውና እግዚአብሔር እኔ እንጃ እኔ ብቻ እኔ በቃ ፊቱ ላይ አንድን ሰው ስታመሰግነው የሆነ እንትን ነው የሚባለው ይባላል። እና ፊቱ ላይ አታመስግን ይባላል። እኔ ፈጣሪን ምለምንልህ እድሜ ሰጥቶ ልክ እንደዚህ እንደምትረዳ ሰዎችን እኔ ብቻ እኔ በእውነት ነው የምልህ በጣም ነው እምባዬ የሚመጣው እግዚአብሔርን ችግር የለውም። አሞሽ እያለቀሰች ስለነበረሽ ምንም ችግር የለም። አሁን የደስታ ለቅሶ ስለሆነ አንሸወድም። አይዞሽ በጣም አሁን የደስታ ለቅሶ ነው። በዛን ሰዓትም እያለቀሰች ነበረ። አዎ በጣም ከፍቶኝ ስለነበረ ነው። አሁን ደግሞ ከሁሉም ነገር በላይ በጣም ስለረዳኝ ከእግዚአብሔር በታች ማለት ነው ከፈጣሪ በታች ብቻ እኔ አላውቅም። እግዚአብሔር ቃላት አጥሮኝ ራሽ ያው ደስ ብለኛል። አሁን ደስታዬን እንዳታባላሽልኝ አሁን በጣም ነው ማመሰግነው። ከፍላለሁ ገና አሁን ነው የጀመርኩት ስራ። እንግዲህ መጨረሻዬን ያሳምርልኝ። በጸሎት አስበኝ።